ጊዜ ትልቁ ሀብታችን ነው ግን ሲያልፍ ነው ትክክል ምን የሚባል አባባል መስለ ባረቦቹ ወጣትነት በእድሜ አንድ የሚመለስብኝ እርጅና የሰራብኝን ስራ ነግራው ነበር ይላል ሁሉ ነገር ከጆቱ ያ ጀግና ያ ለብዙ የሚበቃ ወጣትነት ኃይል የነበረው የተገነባ ማንነት ዛሬ ፈላጊ ሆኖ ተረጅ ሆኖ ጠያቂ ሆኖ ነግራው ነበር የሰራብኝን አንድ የተመልሶ ቢመጣልኝ ይላል አናውቀውም ሲያልፈን አናውቀው ትክክል ጊዜያችን በከንቱ ስናሳልፈው ጊዜያችን ንግደል ብለን ስንሄድ ቅድም እንዳልከው ጊዜ አይደለም የምትገለው ህይወትን ነው የምታጠፋው ምክንያቱም ጊዜ ህይወት ነው እኔ ጊዜ በወርቅና ብር ነው አይገልጸው በወርቅና ብርማ ቢጠፋ ነው የሚመጣ ነው የሚተካ ይሄ ህይወት ነው ህይወትህን ነው ከህይወትህ ነው የምትጨምረው የምትቀንስ እነዚህ ሁለት ጸጋዎች ሰዎች ዘንግተዋቸዋል ለዛ ነው ማየት ያልቻልነው ይሄ ነገር መጥቶ አምስት ነገሮችን ከአምስት ነገር በፊት ያዟቸው ወጣትነትን ከርጅና በፊት ጤነኝነትህን ከበሽታ በፊት ሀብትን ከድህነት በፊት ከሞት መጥቶ ሁሉ ነገር ከመንጠቁ በፊት እነዚህ ነገሮች ቀድመህ ወስንባቸው ያመልጦሃል ይሄዳሉ ማለት ካንተ እጅ የሚወጣበት ጊዜ ይመጣል አይመስልም ግን አዎ ግን አጠገባችን የነበሩት እኮ ሰዎች ሞኝ ሆኖ ነው የሄዱት አይደለም የማይችሉ ሆኖ ነው የሄዱት ማሰብ የማይችሉ ሆኖ ቀርተው እኮ አይደለም በቃ ጊዜያቸው ስለወጣው ነው ስለደረሰ እኛ የሚያተራ ይደርሰናል ያተራ መቼ እንደሚሆን አናውቀው ግን ያ ጊዜ ከመምጣቱ በፊት እኔ ልሰራው የሚገባኝና ወስኝ የማስተካከላቸው ጉዳዮች አሉ እነዛ ነገሮች ናቸው እኛ በህይወታችን ውስጥ የዘነጋናቸው ብዙ ነገሮች እንዲያመልጠን እያደረግን ያለ ነው በዛ ነው ማየት አልቻለም